አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አላችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ኢንሻአላህ መኪና ለመግዛት ያሰባችሁ እንዲሁም እቅዱ ያላችሁ ስለ መኪና መረጃ የምገልጽላችሁ ይሆናል። ምን አይነት ነው መኪና የሚያዋጣው? ምን አይነት መኪና ብንገዛ ይሻላል? ምን አይነት መኪና ነው ወደ ኪሳራስ የሚያስዳርገው? እንዴት ሆኖ ነው መረጃ ያለውን ነገር የምትፈልጉ የምገልጽላችሁ ይሆናል። ቤተሰብ ያላደረጋችሁኝ ቤተሰብ አድርጉ። እንዲሁም እስከ መጨረሻው አዳምጣችሁ ላይክ ሸር አድርጉ ኢንሻአላህ። መኪና ለመግዛት እንግዲህ ስታስቡ ቅድሚያ ማወቅ ያለባችሁ እውቀት ብትወስዱ ትምህርቱን ብትወስዱ እውቀት ቢኖራችሁ ከመኪናው መግዛት ቅድሚያ ውጤታማ ትሆናላችሁ። ወይንም ደግሞ ግዴታ የቅርብ የሆነ ሰው የእናንተ የቅርብ የሆነ ሰው እውቀት ያለው ሰው ሊኖራችሁ ይገባል። መንጃ ፍቃድ አሁን መንጃ ሴቶችም መንዳት ካልፈለጋችሁ ገዝታችሁ መኪናውን መንጃ ፍቃድ ላለው ሰው ሰጥታችሁ ማሰራት ትችላላችሁ። ነገር ግን የቅርብ ሰው ስለ መኪና እውቀት ያለው ሰው ያስፈልጋችኋል እና መኪናውን ቁጥጥር የሚወስድላችሁ ሰው ኃላፊነትና ወስዶ መኪናውን የሚቆጣጠረው ሰው ሊያስፈልጋችሁ ይችላል። ምክንያቱም መንጃ ፍቃድ ያለው ብላችሁ ዝም ብላ ለማን ብትሰጡት በወጉ ላይ ይዝላችሁ ይችላል። ወጭ በሚጠይቅበት ሰዓት በጣም ከባድ የሚሆነው እናንተ ላይ ነው እንጂ እሱ ላይ ስላላደለ በጣም ይሄን ጥንቃቄ ልታደርጉ ይገባል። ቅድሚያ ደግሞ መኪና ስትገዙ እንደምንም ብላችሁ አቅማችሁ ቢያንስ ምንም ቢልም ተበድራችሁም ቢሆንም ጭምር አሮጌ መኪና ወይንም የሰራች መኪና ባትገዙ በጣም ይመከራል። እና ይሄ መኪና ቸግሮት ነው እንትን ላይ ሆኖ ነው የሚባል ነገሮች አሉ ሲያባብሉና እነዚህ አይነቶችን መኪና አትግዙ። እኔ ገዝቼ የከሰርኩበት ነው። አቅሙ እያለኝ እንደውም አቅሙ እያለኝ በሰዓቱ አዲስ መኪና መግዛት አቅም እያለኝ ሱዙኪ ነበረች የገዛናት የጭነቷን ማለት ነው። ጀማል ኮምቦልቻ ዩቲዩበሩ የሚይዛትን መኪና። በእርግጥ ያቺ መኪና በጣም አዋጭና ስራ ያላት መኪና ነች። ግን አገዛዙ ላይ ይሻል። አዲስ መኪና ግዙ። ማንኛቸውም መኪና የሚያከስር መኪና የለም። የጭነትም የህዝብም ደረቅ መኪናም በሉት የህዝብም በቃ ማንኛቸውም ቢዝነስ አለው፣ ያሰራል፣ መስራት ትችላላችሁ፣ ውጤታማ ያደርጋል። ነገር ግን አገዛዙ ስትችሉበት ነው። የራሳችሁ የሆነ እውቅና ያለው ሰው ስለ መኪና ጥልቅ እውቅና ያለው ሰው ሊኖራችሁ ይገባል። እና እኔ የሚመክረው አዲሷን መኪና ገዝታችሁ ወደ ስራ ስትገቡ ቢያንስ ወጭ እስከ ጠየቀች ድረስ 4 አመታት 5 አመታት በደንብ ልትሰሩባት ትችላላችሁ።